ሰላም እንዴት ናችሁ? ዛሬ የመጣሁት እንደምታውቁት በኢትዮጵያ የሙዚቃ ጉዞ ውስጥ ወይም ደግሞ በኢትዮጵያ የሙዚቃ ታሪክ በጣም ትልልቅ የሙዚቃ ሰዎች አሉ እና ከነዛ ውስጥ መሃል ደግሞ እንደምታውቁት ኤልያስ መልካ ደግሞ በጣም ትልቅ የሙዚቃ ጉዞ አድርጓል ብዬ አስባለሁና በጣም ትልቅ አቀናባሪ፣ በጣም ትልቅ ሙዚቀኛ፣ በጣም ትልቅ ቨርሲቲሊቲ ያለው በጣም ፍሌክሲብል በጣም ብዙ አይነት ቴስቶች መፍጠር የሚችል ሙዚቀኛ ነው ያረፈብንና ለሱም የሆነ ግጥምና ዜማ ባረፈበት ጊዜ ጽፌ ነበርና ያንን ሙዚቃ ግን ለማውጣት አልቻልኩም። ያው እኔ መጽሐፍ መስፈን እና እነዚህ ዜማ ድርሰት ላይ ነው ብዙ ፎከስ ማድረግ የምፈልገውና ለሱም ይሆን ግጥምና ዜማ ደርሼለት ነበር። እሱን ላሰማችሁ እፈልጋለሁ ነው እና መስራት የምትፈልጉት ማውጣት የምትፈልጉት በፕሮዳክሽን ዙሪያ የምትሰሩ ሰዎች ከቪዲዮ እስከ አውዲዮ ይሄንን ነገር ተባብረን ብናወጣው ብዬ አስባለሁ። እጅግ ትልቅ የሙዚቃ ሰው ነው ኤልያስ መልካ፣ እጅግ ትልቅ እና ሙዚቃ የሚፈጥር ሰው የኤልያስን ትልቅነት መፍጠር አንድ ሙዚቃ ሳይሆን በአልበም እየሰነዱ እነዛን ሙዚቃዎች መፍጠር ማለት ትልቅ መሰጠትና የሙዚቃ ጥበብ ይፈልጋል ብዬ አስባለሁና በጣም ትልቅ ሰው ነው ያረፈብን። አተናል፣ በጣም ተቆጭተናል። ያው ምን እናደርጋለን? ግን ግጥምና ዜማውን ላሰማችሁ።